ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን አለው። ፈጣሪ ይመስገን ደህና ነኝ አለው። እናንተ እንዴት ናችሁ? እንዴት ይዟችኋል? እንግዲህ ደህና እንደሆናችሁ ተስፋ አደርጋለሁ። ሁላችሁም በየስራ መስካችሁ ሰላማችሁ ብዝት ይበልላችሁ። ሁላችሁም ሰላማችሁ ይብዛ። እንግዲህ ያው እኔ ትንሽ ዛሬ ጥሩ ስሜት ላይ አይደለሁኝ። ጥሩ ስሜት ላይ ያልሆንኩበት አጋጣሚ ደግሞ ምንድነው? ያው ለእናቴ ከተደወለልኝ 2 ወር ሆኖኛል ማለት ነው። 2 ወር ማለት ነው። አዎ 2 ወር ሆኖኛል እና ዛሬ ተደውሎልኛል። ለትንሽ ደቂቃዎች ያታለሁኝ ማለት ነው። እና ደቂቃው አልፎ ደግሞ ትንሽ እንትን ብለውኝ ነው፣ ትንሽ ተቆጥተውኛል ማለት ነው። በዛ አጋጣሚ ነው ትንሽ የደበረኝ እንጂ ደህና ነኝ፣ ፈጣሪ ይመስገን። እና የማታውቁ ሰዎች ደግሞ ላሳውቃችሁ የምፈልገው ነገር አለ። ምንድነው ላሳውቃችሁ የምፈልገው ነገር? ያው የሆነ እኔ ተጽዕኖ እየፈጠረብኝ ያለ ነገር ማለት ነው። ምንድነው ብትሉኝ፣ ስደት ላይ ያላችሁ ቅመሞቼ ማለት ነው፣ ጊዜያችሁ ሲደርስ ለመሄድ ስትፈልጉ ሀገራችሁ ማለት ኮንትራት ስትጨርሱ ወይም ደግሞ ሳትጨርሱም አጋጣሚ ለመሄድ ሳትጨርሱ ስላችሁ ጨርሳችሁም ይሁን ደግማችሁ ሰርታችሁም ይሁን ግን ለመሄድ ስትፈልጉ ማለት ነው ጨርሳችሁ በቃ ሁሉ ነገር ጨርሳችሁ እሄዳለሁ ብላችሁ ቆርጣችሁ በቃ በሳምንት ወይም ደግሞ በዛ ባሰባችሁበት ጊዜ እንዲያልቅላችሁ ማለት ትኬት እንዲቆርጡላችሁ የምትፈልጉት እንዴት ነው? ቀድማችሁ እንዳትናገሩ። ቀድማችሁ በ2 ወር ወይ በ3 ወር እኔ ሀገሬ እሄዳለሁ ሀገሬ እገባለሁ ምናምን ብላችሁ እንዳትናገሩ። ለምን ብትሉኝ እኔ ያው 3 ወር ሆነኝ ማለት ነው። እሄዳለሁ ካልኳቸው 3 ወር ሆነኝ። ይሄን 3 ወሩ እንግዲህ ያው ስቃይ እያየሁ ነው። 1 ወር ጨርሻለሁ። እሄዳለሁ ካልኳቸው 1 ወር እንትያለሁ እና ብቻ እሄዳለሁ ስላቸው ማለት ነው። ባለፈው ወር እኔ እሄዳለሁ መሄድ ነው የምፈልገው ምናምን ስላቸው ኮንትራቴ ጨርሻለሁ መቀጠል አልፈልግም እሄዳለሁ ሀገሬ መግባት እፈልጋለሁ ስላቸው ማለት ነው ምንድነው ያሉት ነገር ልንገራችሁ። ጨርሳችሁ ሲያልቅ ማለት ነው ጨርሳችሁ ጊዜያችሁ ሲያልቅ ልትሄዱ ስትነሱ ነግሬያችኋለሁ። ያው እኔ የተረዳሁትኝ ነገር ነው ለእናንተ የምነግራችሁ፣ የምሬ ነው። ስትጨርሱ በቃ ለመሄድ አስባችሁ ስትጨርሱ ነው ማለት ጊዜያችሁ አልቆ ለመሄድ ስታስቡ ነው ትኬት ቁረጡልን እንሄዳለን ብላችሁ መናገር ያለባችሁ። ቀድማችሁ መናገር የለባችሁ። እንደኔ ስቃይ ነው የምታዩት፣ እመቤቴ ስቃይ ነው የምታዩት። ቀድማችሁ መናገር የለባችሁ። የሆነ የዋህነቴ 3 ወር ሲቀረኝ ተናግሬ 1 ወር በስቃይ አልፌያለሁ። አሁን 2 ወር ይቀረኛል። እስኪ እንዴት ነው ያልፋል? የማያልፍ እንትን የለም፣ የማያልፍ ቀን የለምና 2 ዓመት አሳልፍ የለን 2 ዓመት እኮ አሳልፌያለሁ። እንደምንም እንትን ብዬ እንዲሁም አሁን ይሻላለሁ። ጌታ አሁን በጣም ደስ ይለኛል። ለምን ብትሉ ስልኬን በድፍረት ቸረችኩኝ አውጥቼ ዋይፋ ጠለፍኩኝ። ከዛ ስተኛ ማታ ልጆቹ ጋር እንትን የተለያዩ ቪዲዮዎች እና ያለው ከልጆቹ ጋር እንትን እላለሁ። ከላይቭ ከሚገቡ ሰዎች ጋር ትንሽ እዝናናለሁ። ከዛ በኋላ ደግሞ ራሴን ዝም ብዬ እንደዚህ አንዳንዴ ቪዲዮ ሲመቸኝ እሰራለሁ። እቤት ሳይኖሩ ሲቀሩ ብቻ ደስ ይላል። አሁን ያለሁበት እንትን ደስ ይላል። ያው እንትኑ ነው እንጂ ስራው ነው እንጂ የሚከብደው ችግር የለውም። እና ፈጣሪ ይመስገን ሁሉም ነገር ያልፋል። ይሄም ቀን አልፎ ደግሞ እኔ ሀገሬ ገብቼ እንደዛ ሆኛለሁ ለማለት ያብቃኝ። የምር ፈጣሪ ያውቃል ስለ ሁሉም ነገር እና እኔ እናንተን ላስከፋ ፈልጌ አይደለም፣ እናንተ እንድትከፉ አይደለም። ብቻ ትምህርት እንዲሆናችሁ ነው። እሺ ትምህርት ይሆናችኋል ብዙዎቻችሁ ማለት ነው። እና ኑሩልኝ።
ሌላ ምን ልበላችሁ? በቃ ኑሩልኝ ሁላችሁም በየስራ መስካችሁ ሰላማችሁ ብዝት ይበልልኝ። የመሬን ነው። ደህና ደሩልኝ። ባይ ባይ እና